እንግዲህ ዛሬ የምናየው ስለ ሪህ ነው። ስሙን ሰምቶት ይሆናል፣ ግን ብዙ ጊዜ ግንዛቤው የተሳሳተ ነው። ግን መልካሙ ዜና ምን መሰላችሁ? በቀላሉ መቆጣጠር ይቻላል። ስለዚህ በዚህ ትንታኔያችን ውስጥ ከህመሙ ጀርባ ያለውን ሳይንስ፣ ለአደጋ የሚያጋልጡ ነገሮችን እና ዘመናዊ ሕክምናስ ይህንን ጥንታዊ በሽታ እንዴት ነው የተቆጣጠረው የሚለውን እናያለን። ታዋቂው ሂፖክራተስ ከክርስቶስ ልደት በፊት ማለት ነው ሪህን የነገስታት በሽታ ብሎት ነበር። ይህ አባባል በሽታው ከሀብትና ከቅንጦት ጋር ለዘመናት የነበረውን የተሳሳተ ግንኙነት ነው የሚያሳየው። ግን እውነታው በጣም የተለየ እና ውስብስብ ነው። ከንጉሳዊ ቤተሰብ ጋር ምንም ግንኙነት የለው። እሺ፣ ዋናው ጥያቄ ይሄ ነው። ይህ ሁሉ ከባድ ህመም በድንገት ከየት ነው ይመጣው? የሚገርመው ነገር መልሱ በደማችን ውስጥ በሚንሳፈፉ በአይን በማይታዩ ጥቃቅን ነገሮች ውስጥ ነው የተደበቀው። እስቲ አብረን እንመርምረው። እንግዲህ ወደ መጀመሪያው ክፍል እንግባ። የሪህ ህመም ጥቃት ወይም በእንግሊዘኛው ፍሌር ሲከሰት ምንድን ነው የሚሆነው? ይሄ የበሽታው በጣም አሳማሚው ገጽታ ነው። ይህንን እንደ ቀላል ህመም በፍጹም ማሰብ የለብንም። በድንገት ነው የሚጀምረው እና በሰዓታት ውስጥ ወደ ማይቻል ስቃይ ያድጋል። ብዙ ሰዎች የሚገልጹት ከእንቅልፋቸው ሲነቁ መገጣጠሚያቸው እሳት የያዘው ነው የሚመስለው። በጣም ከባድ ነው። የሚገርመው ነገር የሪህ ጥቃት አንድ ክላሲክ ኢላማ አለው። ይኸውም ታላቁ የእግር ጣት ነው። አስቡት፣ ከታማሚዎች ውስጥ ግማሽ ያህሉ የመጀመሪያ ጥቃታቸውን የሚያስተናገዱት እዚሁ ላይ ነው። ግን ሪህ እዚህ ላይ ብቻ አያቆም። ቁርጭምጭሚትን፣ ጉልበትን፣ አልፎ ተርፎም የእጅ አንጓን ጨምሮ ሌሎች መገጣጠሚያዎችንም ሊያጣቃ ይችላል። እሺ፣ ክፍል 2 እስቲ ወንጀለኛውን እንለይ። ከዚህ ሁሉ ህመም በስተጀርባ ያለው ሳይንሳዊ ምክንያት ምንድን ነው? እንግዲህ ሁሉም ነገር የሚጀምረው ሃይፐር ዩሪሲሚያ ከሚባል ሁኔታ ነው። ስሙ ትንሽ ከበድ ይላል፣ ግን በቀላሉ ሲተረጎም በደም ውስጥ ያለው የዩሪክ አሲድ መጠን በጣም ከፍ አለ ማለት ነው። እስቲ እንደዚህ እናስበው። ዩሪክ አሲድ ልክ እንደ ጭስ ማውጫ ነው። ሰውነታችን ፒውሪን የሚባሉ ኬሚካሎችን በተለይ ከተወሰኑ ምግቦች ሲያቃጥል የሚወጣ ተረፈ ምርት ነው። ይሄ ቁጥር 6.8 ሚሊግራም በዴሲሊትር በጣም ወሳኝ ነጥብ ነው። የዩሪክ አሲድ መጠን ከዚህ ሲበልጥ ደሙ ይሞላል። ልክ በውሃ ውስጥ በጣም ብዙ ስኳር እንደመጨመር ማለት ነው። በመጨረሻ መሟሟቱን ያቆምና ወደ ታች ይዘግታል አይደል? ልክ እንደዛ ነው። ታዲያ ያ ትርፍ ዩሪክ አሲድ ወዴት ይሄዳል? ዝም ብሎ አይጠፋም። ወደ ጥቃቅን ልክ እንደ መርፌ ስለታም ወደ ሆኑ ክሪስታሎች ነው የሚለወጠው። ከዚያም እነዚህ ክሪስታሎች ቀስ በቀስ በመገጣጠሚያዎቻችን ውስጥና ዙሪያ መሰበሰብ ይጀምራሉ። አስቡት፣ በመገጣጠሚያ ውስጥ እንደ መርፌ ያሉ ነገሮች። እዚህ ላይ ነው እንግዲህ ቁልፍ ነጥቡ ያለው። ህመሙ የሚመጣው ከነዛ ክሪስታሎች ሜካኒካዊ ጉዳት ብቻ አይደለም። ይልቅንም የሰውነታችን በሽታ የመከላከል ስርዓት እነዚህን ክሪስታሎች እንደ ባዕድ ወራሪዎች ነው የሚቆጥራቸው። እናም ከፍተኛ ጥቃት ይሰነዝርባቸዋል። ከፍተኛውን ህመም እና እብጠት የሚያስከትለው ይሄ ውስጣዊ ጦርነት ነው። ወደ ክፍል 3 ስንመጣ ለአደጋ የተጋለጠው ማን ነው? ይሄ የዩሪክ አሲድ መከማቸት በብዛት በማን ላይ ነው የሚከሰተው? ብዙ ሰው ሪህ የመጥፎ አመጋገብ ውጤት ነው ብሎ ያስባል። ግን ያንን አስተሳሰብ እስቲ እንተወው። እውነታው እንደምናየው ዘረመል ትልቁን ሚና ይጫወታል። በጣም ትልቅ ሚና። በተጨማሪም እንደ ኩላሊት በሽታ ያሉ ሌሎች የጤና ሁኔታዎች እና አንዳንድ መድኃኒቶችም ትልቅ ሚና አላቸው። አመጋገቡ አንድ አካል ነው እንጂ ሙሉ ታሪኩ በፍጹም አይደለም። ይህ ማለት ግን አመጋገብ ምንም ሚና የለውም ማለት አይደለም። አለው። ለምሳሌ ቀይ ስጋ፣ አንዳንድ የባህር ምግቦች እና በተለይም ቢራ ስጋቱን ሊጨምሩ ይችላሉ። በሌላ በኩል ደግሞ እንደ የወተት ተዋጽኦዎችና ቼሪ ያሉ ምግቦች የመከላከል ውጤት ሊኖራቸው ይችላል። እሺ፣ አሁን ክፍል 4 ላይ ደርሰናል። መፍትሄውስ ምንድን ነው?
ሪህን መቆጣጠር ሁለት ግቦች አሉት። አንደኛው እንደ እሳት ማጥፊያ፣ ሁለተኛው ደግሞ እንደ እሳት መከላከያ ነው ልንመለከተው የምንችለው። ይህንን ልዩነት መረዳት በጣም ወሳኝ ነው። የአጭር ጊዜ ግብ ያኔውኑ ህመሙን ማጥፋት ነው፣ እሳቱን ማጥፋት ማለት ነው። የረጅም ጊዜ ግቡ ደግሞ ሙሉ ለሙሉ የተለየ ነው። እሱ ምንድን ነው? የዩሪክ አሲድ መጠንን ዝቅ በማድረግ ወደፊት እሳት እንዳይነሳ መከላከል። የመጀመሪያው እርምጃ ህመሙንና እብጠቱን መቆጣጠር ነው። ለዚህም እንደ ኤንኤስኤይዲስ፣ ኮልቺሲን ወይም ኮርቲኮስቴሮይድስ ያሉ ኃይለኛ የህመም ማስታገሻዎች ጥቅም ላይ ይውላሉ። የረጅም ጊዜ መከላከያው ግን አካሄዱ ይለያል። እንደ አሎፒሪኖል ያሉ መድኃኒቶች ሰውነታችን ውስጥ ያለውን የዩሪክ አሲድ ማምረቻ ፋብሪካ ፍጥነቱን እንዲቀንስ ነው የሚያደርጉት። ግቡ ግልጽ ነው። የዩሪክ አሲድ መጠንን በቋሚነት ከ6.0 በታች በማድረግ ክሪስታሎች እንዳይፈጠሩ ማድረግ። እናም ወደ መጨረሻው ክፍል ደርሰናል። ክፍል 5 ከመገጣጠሚያዎች በላይ። ሪህን መቆጣጠር ለምን ለአጠቃላይ ጤንነታችን ወሳኝ እንደሆነ እስቲ እንመልከት። ይሄ በሽታ ካልታከመ በ4 ደረጃዎች ውስጥ ነው የሚያልፈው። መጀመሪያ ላይ ምልክት የለም፣ ዝም ብሎ ዩሪክ አሲድ መጠን ከፍ ያላል። ከዚያ ወደ ድንገተኛ ጥቃቶች ያድጋል። በመጨረሻም ቁጥጥር ካልተደረገበት ክሪስታሎቹ ቶፋይ የሚባሉ ክምችቶችን ይፈጠሩና መገጣጠሚያዎችን በቋሚነት ሊጎዱ ይችላሉ። ሪህን መቆጣጠር ማለት የእግር ጣት ህመምን ብቻ መከላከል አይደለም። ነገሩ ከዚያ የሰፋ ነው። ሪህ ከአጠቃላይ ጤናችን ጋር ምን ያህል ጥብቅ ግንኙነት እንዳለው ስናይ ይገርማል። እስቲ ይህንን ቁጥር ተመልከቱ። አንድ ጥናት እንዳሳየው 69% የሚሆኑ የሪህ ህመምተኞች የደም ግፊት አለባቸው። ይህንን በአጠቃላይ ህዝብ ውስጥ ካለው 54% ጋር ስናነጻጽረው ምን ያህል ከፍተኛ እንደሆነ ማየት ይቻላል። የኩላሊት በሽታ ስርጭትን ብንመለከት ደግሞ ሪህ ባለባቸው ሰዎች ላይ ከሌላቸው ሰዎች ከ2 እጥፍ ተኩል በላይ ከፍ ያለ ነው። የልብ ድካም አደጋውስ ሪህ ባለባቸው ሰዎች ላይ ከ3 እጥፍ በላይ እንደሚጨምር ነው ጥናቶች የሚያሳዩት። እነዚህ ሁሉ ቁጥሮች በግልጽ የሚያሳዩን አንድ ነገር አለ። ሪህ የአንድ መገጣጠሚያ ችግር ብቻ ሳይሆን መላውን ሰውነታችንን የሚነካው በሽታ መሆኑን ነው። ያው እነዚያ ክሪስታሎች ከአንድ ቦታ በላይ ጉዳት ሊያደርሱ ይችላሉ ማለት ነው። ይሄ መረጃ በጣም አስደንጋጭ ነው። የሪህ ህመምተኞች ለውፍረት፣ ለደም ግፊት እና ለኩላሊት በሽታ ያላቸው ተጋላጭነት በጣም ከፍ ያለ ነው። ይሄ ምን ያሳየናል? ሪህ የመገጣጠሚያ በሽታ ብቻ አይደለም፣ ከዛ የዘለለ ሰፋ ያለ የስራት ችግር ምልክት ነው። እናም በጣም ወሳኙ ነጥብ ይሄ ነው። የዩሪክ አሲድ መጠንን መቆጣጠር ከመገጣጠሚያ ህመም በላይ ነው። ልብንና የደም ስሮችን ከከባድ ጉዳት ለመጠበቅም በጣም ወሳኝ እርምጃ ነው። ይሄንን መዘንጋት የለብንም።